ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ለዛሬ ኑሮና ፖለቲካ አጫጭር ጨዋታዎች ከሚለው የኃይሉ ገብረ እግዚአብሔር የ2004 እትም መጽሐፍ ላይ አንድ ታሪክ ይዤላችሁ ቀርባለሁ። ይህቺ ኢትዮጵያ እንጂ ኤርትራ አይደለችም ይላል። ይህቺ ኢትዮጵያ እንጂ ኤርትራ አይደለችም። ዳቦ ልገዛ ከብዙ ሰዎች ኋላ ቆሜያለሁ። ከኔ ኋላም ብዙ ሰዎች ቆመዋል። አስተውሉ፣ ይሄ ሰልፍ አይደለም። ሰልፍና ሰይፍ ያለው በጨቋኙ በኢሳያስ መንግስት በሚሰቃዩ ኤርትራውያን ዘንድ እንጂ ሰላምና ዲሞክራሲ በሰፈነባት፣ ኢኮኖሚያ በፍጥነት ባደገባት፣ ዳቦ ያለ ሐሳብ ተገዝቶ በሚበላባት፣ ፍጹም መረጋጋት በሰፈነባት ኢትዮጵያ ውስጥ አይደለም። እኔ ደግሞ ያለሁት ኢትዮጵያ ውስጥ ነው እና ከብዙ ሰዎች ኋላ ቆሜያለሁ ስል ይቅርታ አድርጉልኝና ተሰለፍኩ ማለት አይደለም። ዳቦ በይዘቱ አንሶ በዋጋ ጨምሮ ቤት ውስጥ በብዛት ተደርድሮ በሊታዎቹን በታላቅ ጉጉት እየተጠባበቀ ነው። ከብዙ ሰዎች ኋላ ቆሜያለሁ። አንዱ ዋዘኛ ከገዛቸው ዳቦች አንዱን ጨብጦ አነሳና አይኑን ወደ ላይ አጨንቁሮ በፀሐይ ብርሃን ውስጡን ለመመልከት ሞከረ። ልክ እንደ እንቁላል። ምን እያደረገ ነው ብዬ ግራ ተጋብቼ ሳየው፣ ለመሆኑ እርሾ ብቻውን ዳቦ ይሆናል እንዴ ሲል አሾፈ። ተናደድኩ። በጥጋብ ሀገር እንዲህ ይባላል? ሕግ የሌለበት ደሃው ሕዝብ በነጋዴ የሚዘረፍበት ማን አለበኝነት የተንሰራፋበት ስፍራ በጨቋኙ ኢሳያስ መንግስት ፍዳውን የሚያየው የኤርትራ ሕዝብ ዘንድ እንጂ ኢትዮጵያ ውስጥ ነውን? ሰውየውን በባዶ ሆዴ ወረፍኩት። ኤርትራውያን በእህል እጦት በኑሮ ውድነት እንደሚሰቃዩ የኢትዮጵያ ቴሌቪዥን ከፍቶ እንዴት አያይም? ደንቆሮ። ንጹህ ውሃ ካጣን ይኸው 6 ወራችን አለች አክስቴ ካለችበት ደውላ። ክፉ እንዳትናገር ተከላከልኳት። አክስቴ አይዞሽ፣ ባለፈው በኢትዮጵያ ቴሌቪዥን አላየሽም እንዴ? ኤርትራውያን ንጹህ ውሃ ካጡ ዓመታት እንደተቆጠረ የጋዙ የውሃና የዳቦ ወረፋ እርዝማኔ 2 ዳርና ዳር ያሉ ከተሞችን እንዳገናኘ። አክስቴ አልገባትም። ኤሄ በልቶ ብላ ለለቅሶ እየተሰናዳች ስልኩን ዘጋችው። ለቅሶን ምን አመጣው? ይህ ኢትዮጵያ እንጂ ኤርትራ አይደል ስል ወረፍኩት። ባለፈው ምግብ ቤት ገብቼ አለ አንድ ሁሌ መልካም ነገር ካፉ የማይደመጠው ጓደኛዬ። ምግብ ቤት ገብቼ ግድግዳው ላይ የተለጠፈው የምግብ የዋጋ ዝርዝር አስቆ ገደለኝ አለ። ምኑን ያሳቀ አልኩት፣ አብሬ ለመሳቅ እየተሰናዳው። ዋጋው ላይ ሌላ ዋጋ ሲለጥፉ፣ አሁንም ሌላ ጭማሪ ዋጋ ላይ ሲለጥፉ፣ በየቀኑ ሲለጥፉ የዋጋውን ዝርዝር የያዘ ወረቀት አነባበሮች መስሎ አረፈው እኮ። ሽሙጡ ገባኝ። ይገርማል። ባለፈው ቴሌቪዥን ሳይ ኤርትራውያን ምግብ ገዝተው የመብላት አቅም እንኳን አላገኙም። ዳቦ የሚገዙት በራሽን ካርድ ነው። ጠዋት ተሰልፈው የሚደርሳቸው ማታ ነው። ሕፃናት በሌሊት ተነስተው ሲሰልፉ ሲያሳዝኑ። ወዳጅ አልሰማኝም። ይባስ ብሎ ድሮ ማቃቸው ብዙ ምግቦች ተረት እየሆነብኝ እኮ ነው አንተ ታሾፋለህ ብሎኝ እረፍ አለ። ወደ ስራ ለመሄድ ታክሲ እየጠበቅኩ ነው። ብዙ ሰዎች ታክሲ አጥተው እየተነጫነጩ ከኔ ጋር ቆመዋል። አንዲት ልጅ እግር ወጣት አጠገቧ ላለው ጎረምሳ ነዳጅ ጠፍቷል፣ ብዙ ታክሲዎች ስራ እያቆሙ ነው፣ ባለፈው እንኳን ናፍጣ ለ2 ቀን በሀገሪቱ ጠፍቶ ነበር፣ በዚሁ ከቀጠለ ምን እንደምንሆን እንጃ ስትል ሰማዋት። አላስቻለኝም። ይቅርታ እህቴ፣ በጨዋታችሁ መሃል መግባት አይሆንብኝና ባለፈው በቴሌቪዥን አንድ ፕሮግራም አይተሻል? አላየሁም፣ ቴሌቪዥን አይቼ አላውቅም። ምን ደህና ነገር አለና እናያለን አለ ወንዱ። አያችሁ፣ ችግሩ እሱ ነው። ግብር የምትከፍሉበትን ቴሌቪዥን እንኳን አታዩትም። ባለፈው እኔ ስመለከት ኤርትራ ውስጥ የነዳጅ ዘር ጠፍቶ በራሽን ካርድ ሆኗል።
እንደውም ከህዝብ መገልገያ መኪኖች ውጪ የውጭ ድርጅቶችና የግል መኪኖች ነዳጅ መግዛት ያለባቸው የተወሰነ ብቻ እንዲሆን ህግ ወጥቶ ነበር። እና ከኛ ሀገር ጋር ምን አገናኘው? ጠየቀች ሴቲቱ። አይ ችግሩ ዓለም አቀፍ ነው ሊለም ፈልጎ ነው። ወጣቱ የሹፈት ሳቀ። ከዚህ በላይ ማብራሪያ ብጨምር እንደማይሰሙኝ ገባኝ። እኔ ላሳያቸው የፈለኩት ኢትዮጵያ ውስጥ በአንጻራዊነት ምን ያክል ጥሩ ነገር እንዳለ ነበር። ግን አንዲት ታክሲ መምጣቷን ሲያዩ እየተጋፉ ሮጡ። ማኪያቶ ለመጠጣት ካፌ ገባው። ጋዜጣ ጭናቸው ላይ ዘርግተው የሚያነቡ ሰውዬን አስፈቅጄ አጠገባቸው ተቀመጥኩ። ማኪያቶ ወዳለሁ። መቼም በቀን አንድ ብርጭቆ ሳልጠጣ መዋል አይሆንልኝም። ስለዚህ በሰሞኑ ዋጋ ጭማሪ ሳቢያ 4 ብር ከ50 ሳንቲም እየከፈልኩ የምጠጣውን ማኪያቶ አዝዤ እየጠጣው ነው። አድማጮች ይታያችሁ እንግዲህ 4 ብር ከ50። የዘንድሮውን ዋጋ አልሰማም። ወደ ታሪኩ ልመልሳችሁ። ተመስገን ማኪያቶ የማያውቁ ብዙ ኤርትራውያን አሉ አይደለም እንዴ? ተመስገን እያልኩ እየተጎነጨው ሳለ አጠገብ ያሉት ሰው ቀና አሉና ይገርማል፣ ወሬው ሁሉ ሬት የሚል ሆነ እኮ። በዚህ ኑሮ ተወዷል ይሉሃል፣ በዚህ እልቂቱ፣ በዛ የፖለቲካ ሽኩቻው፣ በዚህ ረሃቡ፣ በዚህ አሲዱ፣ በዚህ ሙስናው፣ በዛ በሽታው የሚነበብ ደህና ነገር እኮ ጠፋ አሉ በምሬት ጋዜጣውን ጠረጴዛው ላይ እየወረወሩ። ይገርሞታል አባቴ፣ ባለፈው ቴሌቪዥን ስመለከት ኤርትራ ውስጥ ምንም አይነት የፕሬስ ነጻነት የለም አሉ። ያቺ ከኤርትራ የመጣችው ጋዜጠኛ ምን እንዳለች አልሰሟትም እንዴ? ልክ እንደዚህ የሚነበብ ጋዜጣም ሆነ መጽሔት በአገሪቱ አንድም የለም። ብቻ እኛ እንዲህ የምናነበው ካገኘን ተመስገን ነው። ሰውየው በጥርጣሬ አይን ገረመሙ። ምንድን ነው የሚያወራው በሚል አንዴ ካዩኝ በኋላ የጣሉትን ጋዜጣ አንስተው ማንበባቸውን ቀጠሉ። ቅር ያሰኛቸው ምንድን ነው? በሌላ ነገር ሊጠረጥሩኝ አይገባም። ይሁሉ አባቴ፣ በኑሮም ቢሆን የኛ ሀገር የተሻለ ነው። የኛ ኢኮኖሚ ሲያድግ፣ ኤርትራውያን ግን ምን ያክል እያሽቆለቆለ እንደመጣ በቴሌቪዥን አላዩ? ኤርትራውያን እንዴት እንደሚኖሩ ይገርመኛል። በዚህ ላይ የተበላሸ አስተዳደርና ቅጥ ያጣው ሙስና ሲጨመርበት በገዛ አገራቸው ግዞተኛ ሆኖ መኖራቸው ነው። በየቀኑ የሚሰደደውስ ልክ አለው እንዴ? አገራችን እንኳን በአቅሟ ስንቱን ስደተኛ ችለዋለች። እግዚኦ! ሰውየው እኔን መስማት ካቆሙ ቆይተዋል። እኔ ነገር አልፈልግም በሚመስል ስሜት ድምፃቸውን ከጠራረጉ በኋላ ፊታቸውን በጋዜጣው ጋረዱ። ምን አገባኝ እኔ ታዲያ? እውነቱ ከመረራቸው ምንም ማድረግ አልችልም። ማኪያቶን ጠጥቼ 4 ብር ከ50 ሳንቲም ከፍዬ ልወጣ ስል ይቅርታ ወንድሜ የሚል የአስተናጋጅ ድምፅ ተከተለኝ። አቤት አልኩ መለስ ብዬ። ማኪያቶ 6 ብር ከ75 ሳንቲም ገብቷል አለችኝ። የተለጠፈውን አዲስ የዋጋ ዝርዝር በእጇ እያመለከተችኝ። ምን? ማኪያቶ 6 ብር ከ75 ሳንቲም ገብቷል እንዴ? ትናንት እኮ መጥቼ ነበር። አዎ ዛሬ ነው የጨመረው። ከዚህ በላይ መጨቃጨቅ አልፈለኩም። ከፍዬ ወጣሁ። ይህ ኢትዮጵያ እንጂ ኤርትራ አይደለም።